ለምን ተያዛችሁ? ቀድሞ ያለቀ ጉዳይ ነበር። አጋጣሚው ከዛ ጋር ተገጣጠመ እንጂ ያው ምርጫ ገባለሁ ስላልኩ ከምርጫ ማስቀረት ግዴታ ነበር። ከዛ ጋር የተያያዘ ነው። እድሉን በመጠቀም ወደዛ ተሄደ እንጂ ያው አጋጣሚው ብቻ ነው። ቀድሞ ያለቀ ነው እኔን ማሰር። በነገራችን ላይ ስለ ሃጫሉ ግድያ እስከዛሬም ድረስ በግልጽ የወጣና የተነገረ ነገር የለም። አንተ በግል የጠረጠርከውና የገመትከው ምናልባትም ደግሞ የደረስክበት ድምዳሜ ይኖር ይሆን? ያኔ በወቅቱ የተሰማ ሊሆን ይችላል፣ ወይም አሁን ከዓመታት በኋላ በዝግታ በጥሞና ስታሰላስለው ምንድነው የደረሰበት ይሄ ልጅ? ይሄ የአንድ ትልቅ ሰው የአይን ብሌናችን የሆነ ሰው ግድያ ነው። ስለዚህ በግምት መናገር፣ በጥርጣሬ መናገር ኢፍትሃዊ ነው። ፍትህ ሊያመጣ አይችልም። አንድ ቀን ግን ፕሮፐር የሆነ ምርመራ ሲካሄድ እውነቱ እንደሚወጣ ተስፋ አደርጋለሁ። አሁን ላይ ቁጥብ ግን ስፔኩሌት በማድረግ በ24 ሰዓት ውስጥ ነው 24 ሰዓት እንኳን አልሞላም ስታሰር ጊዜም አልነበረኝም ኢንፎርሜሽኖችን ለመሰብሰብ። እስር ቤት ሆኜ የሰማኋቸው ያየኋቸው የተለያዩ ነገሮች ይኖራሉ። ኮንክሉሲቭሊ ግን እከሌ ነው ይሄ ቡድን ነው ይሄ ግለሰብ ነው የሚለው ላይ ለመድረስ የማይሆን ስፔኩሌሽን የማይሆን ግምት ከመስጠት ያለፈ አስረግጦ ለመናገር የሚያስችል ነገር የለኝም። ቢኖረኝም አሁን መናገር ምንም ጥቅም የለውም። ወደፊት ግን አንድ ቀን አውቆ እንደሚወጣ ተስፋ አድርጋለሁ። ቤተሰቦቹ ፍትህ አግኝተዋል ብለህ ታስባለህ? አላገኙም። የሶስት ሰዎች ስም ተጠርቶ ሁለቱ በቁጥጥር ስር መዋላቸውና ሌላኛው እየተፈለገ መሆኑ ተገልጾ ነበር። እንዲያውም በወቅቱ መግለጫው በሚሰጥበት ጊዜ ሁሉ የስም ማዘባረቅ ስህተቶች ነገሮች ነበሩ። ከዛ የነበረውን የፍርድ ሂደት እስር ቤት ላይ ብትሆንም ከዛም ከወጣ በኋላ ተከታትለዋል? ተከታትየዋለሁ። ግን አቃ አይመስለኝም። አጥጋቢም አልነበረም። እንዳልኩህ ሃጫሉም ቤተሰቡም ፍትህ አላገኘም። ወደፊት አንድ ቀን